እዚህ ውስጥ ሞልቶልን ልጁም ታክሞ እኛም እናንተ ፊት ቀርበን ለማመስገን ያበቃን ዘንድ እንግዲህ የእሱ መልካም ፈቃድ ይሆንልን። እናንተንም ከልብ ከልብ ነው የምናመሰግነው። አሁንም ቢሆን ያልሰማ ጅምሩ ታዛዥ ነኝ። ያው እነ መሌም ከታች አካውንት እያሉ ነው ለአካውንት በግልጽ አስቀምጦ ለብዙ ሰዎች ያው ተደጋግሞ ቪዲዮዎች ቢሰሩ ምናልባት በጣም ተጀራ ላይ አሁን ሚዲያ የተጠቀሙ ልጆች የተሻለ ቦታ ያሉ ልጆች ተሰሚነት ያላቸው ልጆች ስላሉ እነዛም ልጆች ጫና እንዲያደርጉ ለብዙ ሰዎች እንዲደርስ ቢደረግ የተሻለ ነገር በአጭር ጊዜ ማድረግ ስለሚቻል ያው ልመስት እናንተ በእግዚአብሔር እንግዲህ እንደፈቀደው ያቅማችሁን እያደረጋችሁ ነው የምትገኙት። ከዛ በተረፈ ደግሞ በጣም መልካም ቅንቅን ይሆን በገንዘብ የማይለካውን የሰው ልጅ ነፍስ ማትረፍ እየተቻለ በኋላ የህሊናም ጸሎት ምኑም እንግዲህ ለዛ እንትን ከማለታችን በፊት የዚህን ታዳጊ ነፍስ እንታደጋት። ሁላችሁም ቻሌንጁን ተሳተፉ፣ አገዙን። በገንዘብ ብቻም አይደለም የሚለቀቁ ቪዲዮዎችን አሁንም ተለቀዋል። ስለዛ እነሱን እየገባችሁ ቪዲዮዎቹን ላይክ፣ ሼር፣ ሪፖስት እንዲሁም በደንብ ደጋግማችሁ ኮፒ ሊንክ እንድታረጉ በፈጣሪ ስም እንጠይቃለን። አይኔ ደህና ነው። ጥልይ እንግዲህ እናመሰግናለን። ያው በአንድ የሚሆን ነገር ስለሌለ እንግዲህ በተደጋጋሚ ቪዲዮዎች ቢሰሩ ሞር እንደዚህ አቅም ያላቸው ሰዎች ጋር ላይ እየተገባ ያለውን ነገር ማድረግ ነው። እንግዲህ እንደምታዩት ነው። አቅም አላቸው፣ ኃይል አላቸው፣ ማድረግ ይችላሉ ብለን የምናስባቸው ልጆች እንዲሁም ብቻ ከተዘብት የዘለለ ምን አለ እየገቡ ይወጣሉ ነው እና ከማየት ውጭ ምንም ነገር የለም። ስለዛ ሰው በለመደው ነው የሚሄዱት። ሳቅ ጨዋታ ደግሞ ከዚች ህይወት አትበልጥብንም እና ቅድሚያ የዚህን ታዳጊ ነፍስ ስንታደግ ያለውን ስንለው ከዛ በኋላ ነው ትርፉ ወደ ሳቅ ጨዋታ ልንሄድ የምንችለው እና በመልካም ስራ ላይ ደግሞ ወጣትነታችንን በእንደዚህ አይነት መልካም ስራዎች ላይ እየተሳተፍን ለነፍሳችን ማረፊያ እናዘጋጅላት እና ለምታደርጉት ነገር በሙሉ የሰማይ አምላክ ይቁጠርላችሁ። ከልብ ነው የምናመሰግነው። ሁላችሁም ቻሌንጁን እየተሳተፋችሁ አለውልህ ልትሉን ይገባል እና ለህፃኑም አለውልህ ልትሉት ታላቅ ወንድሙ ነው ኩላሊቱን የሚለግሰው። ለሱም አይዟችሁ ይሞላል ይሳካል እያላችሁ በምናስቀምጥላችሁ ስልክ ቁጥር ማበረታታት ማገዝ ውስጥን ማደስ ይቻላል እና መቼም ካለውልህ በላይ ቅድሚያ የሚመጣ ነገር ምንም የለም እና እውነትም ሰው አለኝ ብሎ እንዲያስብ የእናንተ እንደዚህ አይነት ቃላቶች ያበረታታል። ምንጊዜም ከምንም በላይ ደግሞ ቪዲዮ ላይ አይተናል። በቻላችሁት መጠን ስታግዙ ነበር። መልካም ነገር ስትጽፉለት ነበር። ያየዋል በእርግጠኝነት። እንግዲህ አሁን ይህ የምንለፋው ምንደክም ሁሉ ነገር ግን ከሰማይ ቤት ነው የምናገኘው። እያንዳንዳችን በየበኩላችን የምንደክመው በየበኩላችን የምንሯራጠው ለእኛ ምናልባትም ለዓለማዊ ነገር በየትኛውም አንግል 5 ሳንቲም ወደኛ የሚመጣ ነገር የለም። የትኛውም መንገድ በንጹህ ሕሊና ስለሆነ እያገዝን ያለ ነው። እናንተ ደግሞ ለዚህ አይነት ቻሌንጆችን በመሳተፍ የዚህን ታዳጊ ብላቴና ገና የ16 ዓመት እና የ9ኛ ክፍል ተማሪ ነው እና ህይወቱን እንድትታደጉ እንድታግዙት ስንል በፈጣሪ ስም እንጠይቃለን። ሁላችሁም ተሳተፉ። ለእንደዚህ አይነት መልካም ስራ እንግዲህ ራሳችሁን ማዘጋጀት ነው። መች ወደኛ ቤት
ወደ እኛ ጋር እንደሚመጣ አይታወቅም። የትኛውን ቤት እንደሚያንኳኳ አይታወቅም እና ጤና ዛሬ ኖሮ ነገ የምናጣው ነገር እንዲሁም ህይወትም ሳይሆን ዛሬ ማታ በሰላም ተኝተን ጠዋት የማንነቃበት ብዙ ነገር አለና ከእንደዚህ አይነት ህይወት ማትሞላ ህይወት ላይ መልካም ስራ ላይ ተሳትፎ ማለፍን የመሰለ ነገር የለም እና እባካችሁን ተሳተፉ፣ አግዙን። አውጥሌ የአዋሽ ባንክ አለኝ። እሺ ሲኒያ አዋሽ 013-2017 2017 ማለት ነው 46-58-84-00 ደግሞ አለው 013-20-17-46-58-84-00 አክሊሉ ሙሉጌታ ይላል። እስካሁን የደረሰበትን እርግጠኛ አይደለንም። ምናልባትም 3ኛ ቀኑ ስለሆነ እንዴት ሆነ ለማለትም ትንሽ ትሬንዳል ትንሽ ገፋ የታሰበው ተሳክቶ እነሱም ወደ ውጭ ሄደው የታለመለትን የንቅለ ተከላውን አሳክተው መጥቶ ደግሞ ለማመስገን ያብቃን። ከዛ ባለፈ ለምታደርጉት ነገር በሙሉ የሰማይ አምላክ ይቁጠርላችሁ። ከልብ ከልብ ነው የምናመሰግነው። በጣም እናመሰግናለን ሁላችሁንም። አሁን ጥቁር አንበሳ ነው ዲያሊሲስ እያደረገ ያለው። ዛሬም እዛ ገብቶ ነበር። ስለዛ በየትኛውም ሰዓት ማግኘት የምትፈልጉ እንዲሁም ለየትኛውም አይነት ጥያቄ ታላቅ ወንድሙ ወይም ኩላሊቱን የሚደግሰው ስልክ ቁጥር አለ 0909853724 አክሊሉ ሙሉጌታ ይባላል። እየደወላችሁ መረጃ መውሰድ አለንልህ አይዞ ማለት ትችላላችሁ። ማስገባት ከፈለጋችሁ በዛው ስልክ የተከፈተ የቴሌብር አካውንት አለ፣ በሱም ማስገባት ትችላላችሁ። ሁላችሁንም እናመሰግናለን። ስለዛ ቪዲዮዎች የተለቀቁ ቪዲዮዎችን ላይክ፣ ሼር፣ ሪፖስት እያደረጋችሁ በደንብ ኮፒ ሊንክ እያደረጋችሁ አግዙን። እንደዚህ የእርዳታ እንደዚህ አይነት ነገር ሲሆን በደንብ ይዘዋል እና አይወጣም። ስለዛ እኛ ደግሞ በእንደዚህ አይነት መንገድ ከተባበርን ማናሸንፍበት ምክንያት አይኖርም። ስለዛ ሁላችሁም አግዙን። በደንብ ሼር ኮፒ ሊንክ እያደረጋችሁ ለሁሉም እንዲደርስ መርዳት ለሚፈልግ ማገዝ ለሚፈልግ ሰው ሁሉ አድርሱልን። አሜን አሜን። ያኬን ነው 09098537 ቆይሽ 0909853724 0909 ነው 853724 አክሊሉ ሙሉጌታ አክሊሉ ሙሉጌታ ታላቅ ወንድሙ ነው። ኩላሊቱን የሚለግሰው እሱ ነው። ምን ነው ከጀርባዬ የምትመለከቱው ዳዊት ሙሉጌታ ይባላል። የ16 ዓመት እና የ9ኛ ክፍል ተማሪ ነው። ሁለቱም ኩላሊቶቹ ፌል አድርገው ያለፉትን 2 ዓመት በጥቁር አንበሳ የሕክምና ክትትል ላይ ይገኛል። ያለፉትን 1 ዓመት ደግሞ ያለፈውን 1 ዓመት ዳያሊሲስ በማድረግ ላይ ነው። የጥቁር አንበሳ ዶክተሮች ቦርድ በአስቸኳይ የኩላሊት ንቅለ ተከላ ማድረግ አለብህ ባለው መሰረት ታላቅ ወንድሙ ለመለገስ ፈቃደኛ ነው። ሕክምናውንም ማለት ምርመራውን አጠናቋል፣ ዝግጁ ነው። ግን ደግሞ ቶሎ ከሀገር ውጭ ወጥቶ ንቅለ ተከላውን ማድረግ አለባቸው እና ለሱ የሚሆን ደግሞ ከ4 ሚሊዮን ብር በላይ ተጠይቋል። ስለዛ እሱ ደግሞ ቤተሰቦቹ ይህንን ገንዘብ ማለት ለሕክምናው ለማውጣት ምንም አይነት
ገንዘቡ ስለሌላቸው ያለፉት 1 ዓመት በዲያሊሲስ ብዙም ስላዳከማቸው ወደ ህዝቡ ወጥተዋል። ስለዛ እናንተም በዚህ ቻሌንጅ በተጀመረው ቻሌንጅ የ200 ብር ቻሌንጅ ተጀምሯል። እሱ ላይ እየተሳተፋችሁ ከ200 ብር ጀምሮ እየተሳተፋችሁ አለንልህ ልትሉት ይገባል። ገና 16 ዓመቱ ነው፣ ታዳጊ ነው፣ ብዙ ነገር ይጠብቀዋል። ለጓደኞቹ መጫወት፣ መማር እንዲሁም ደግሞ የነገን ህይወቱን የሚመኝበት ጊዜ ላይ ሆኖ በዚህ ሰዓት በገንዘብ የመጣ በገንዘብ የማይለካውን የሰው ልጅ ህይወት ማትረፍ እየተቻለ እባካችሁን ሁላችሁም ተቀዛቅዙ፣ ሁላችሁም አግዙን፣ አለንልህ ልትሉት ይገባል። ቤተሰቡንም ከዚህ ጭንቀት እናስወጣቸው፣ ማሳከም ይቻላል። እንኳን የጥቂቱን ይቅርና በጣም ብዙ ነገር በህብረት የሆነ ነገር አለና ቅጠንም እናሳካው። ጥሌ እግዚአብሔር ይስጥልን።